ለውራን ለምናምን ለአረጋውያን እንደዚህ ለተባሉት ነገር እየሰበሰብን ነው ወይም ለህሙማን አሉ ለኢትዮጵያ እንዲህ ተብሎ የተመዘገብንና በየወሩ ይሄን ያህል የቆረጥን ምንልክ በባንካችን ለኔ ዩኒሴፍ ይሁን የትዩን አደረሱ ስንቶቻችን እንደሆነ ነገር ግን ስለኛ ግን ሌሎች ሰዎች ኢቭን ካርታዋን የማያውቁ ሰው ግን ምን ያደርጋል ያደርጋል ለምን ሲባል መስጠትን ከልጅነታቸው ተምረዋል መስጠት በረከት ነው ለምን ይመስላችኋል ናይጄሪያ ቸርቾች ምናምን ቸርቾች ሌሎች ስንመለከት ኃያላን ሆነው ብርቱዋን ሆነው የሚጓዙበት ለእግዚአብሔር መስጠት ያውቃል እኔ በአይኔ ያየሁት ነገር በእንትን ማለት ነው ሰዎች በጋቸውን ይዘው እቺና አንድ በግ ናት ያለኝ ምን ለቸርቹ ምን ይላል ሰጣለሁ አንድ በግ ያለው ለምንም አላውቅም ናይጄሪያ ሀገር ላይ ጉድ ቸርቹ በጣም ብዙ ነገር ነው ያላቸው ግን ይሄ ሰውዬ አንድ በግ ነው ያለኝ ብሎ አምጥቶ መስዋዕት ሲሰጥ ከማለ አንድ ያለው እውነተኛው ነገር መጽሐፍ ቅዱስ ያለው ሁሉ ሰጠ ዓላማችን ምንድን ነው እግዚአብሔርን ነገር ማስፋት አይደለም የእግዚአብሔር ነገር እንዲሰፋ ደግሞ ምን ያስፈልገናል ገንዘብ ያስፈልገናል it's principle ነው ህግ ነው እስቲ ዘዳግም ምዕራፍ 12 ዘዳግም 12 ዘዳግም 12 ወደዚያም የሚቃጠለውን መስዋዕታችሁን ሌላ መስዋዕታችሁንም አስራታችሁንና በእጃችሁ ያነሳችሁትን ቁርባን ስዕለታችሁን በፈቃዳችሁ የምታቀርቡትን የላማችሁንና የበጋችሁን በኩራት ውሰዱ ለእግዚአብሔር አድርጉለት የሚገርመው ነገር መጽሐፍ ቅዱሳችን ለእግዚአብሔር ቤት የሚደረግ ተብሎ ሲነገር ለእግዚአብሔር ቤት የሚደረገው ይሄን ይፈልጋል በፊት ምን ይላል ከልክለዋቸው ነው የሚለው ይከለክሏቸው በቃ ሞልቷ ሰው ለምን አንሰጥም በቃ ቸርቿም ትላለች በቃ እግዚአብሔር የሚፈልገው እንዲህ አይነት ትውልድ መባረክን የሚያውቅ የሚሻ ትውልድ ነው ለምንድን ነው ማይሞላልን ቢባል እግዚአብሔር ሌባን አይባረክምና ምክንያቱም ለእግዚአብሔር የማይሰጥ ሌባ ደግሞ ሌሎች ይሰጡታል የሌባው አይነት ቢለያየ ግን ምን ይላል የሚሰረቅበት መልኩ በተለያየ መልኩ ይሆናል ምን ይላል መጽሐፍ ቅዱሳችን ኢየሱስ እንኳን ለማገልገል እሱን የሚያገለግሉ በገንዘባቸው እንደነበሩ ታውቃላችሁ የንጉሥ ባለሟሎች የነበሩ ባለስልጣናት የነበሩ በገንዘባቸው ይረዱት ነበር ኢየሱስ ስለ ገንዘብ መናገሩ ለምንድን ነው ወንጌል ከሚሰራበት መንገዱ አንዱ ገንዘብ ነው ገንዘብን አትበለው ገንዘብ አምላክ አይሆንም ገንዘብ የሚጠፋ ገንዘብ የሚሄድ አንድ ጊዜ ኬኔት ሀገር የተናገሩትን ወስጄ ለምን ራሴ ፕራክቲስ አድርጌ ተጠቅሜበታል ከኪሳቸው ውስጥ ለእግዚአብሔር ቤት ስራ ለመስጠት ብለው ሰው ያለ ገንዘብ እኮ ይሄን ያከሰተማ እንዴት የሚቀርባል ሴታ ስለ ኬኔት ምናምን ያበላራኩታ ከዛ በኋላ እንደገና ደብል ማለት ተበቃ ሚስት እና ልጆች ትሬይበር ከዛ እንዳለ እሰጠዋለሁ መጨረሻ ከዛ ላይ ጀምሮ ሴታ በጆሮዬ መጣ እኔ እሰጥ በልቤ ውስጥ የመጣው ነገር ለመስጠት ብታስባል ለእግዚአብሔር የሰጠ አጣኝ አላየሁም ስለዚህ እየጨመቁ አበሳጫለሁ አላውቀውም ሁለት ሶስት የሞከራቸው ከዛ ቀን ጀምሮ መጥቶ አቅማ አንድ ቀን አስታው $3 እንትን ነበር አገልግሎት ነበርና እዛ እንትን ቁጭ እየሰሩትን ጋር እጄ ላይ አዲስ ሰዓትና $1 ሁሉ ኢንተርስ በስቶ ሰጥቶ ነበር በጣም ፖሊስ
እና ወዲያ መንፈሴ ሳንቲም አወጣሁ። ሳንቲም አውጥቼ ሰሰ ሳንቲም ከሰሰ ለምን ገንዘብ ማውጣት ገንዘብ ማሰብ እዛ ሁለቱም ሳንቲም ገንዘብ ይስ ነው ገንዘብ ከሰጠ እንዴት ይሆናል ወይ እንዴ ሁለቱም ማለት ከዛ በኋላ ሶስተኛ ምንም ነገር ስለነበረ አስታውሳለሁ። የሆነ ቀለበት ነበር እንጂ እንትን ያለ ስለሰጠው እሱ እናረው ይሄንን ደግማለሁ። ሁለተኛ ከዚህ ቀን ጀምሮ ብትመጣ አልኩት ሌላ ነገር ነው ደግሞ አላማችሁ አንድ አይነት ይሁን። ለእግዚአብሔር ነገር አንድ ጊዜ ወጓስቸው የሰይጣን ልጅ ተባባሪ ነገር ግን አንድ ጊዜ ብሬክ ማለት ተጀመራችሁ ዳግመኛ ወደ እናንተ አይመጣም። እያሸነፋችሁ ትሄዳላችሁ። ኢየሱስ ጌታ ነው። መስዋዕትነትን ይጠይቃል። ምን በገንዘባችሁ መስዋዕትን ይጠይቃል። አንድ ቦታ አነብላችሁና እናልፋለን። ማቴዎስ ወንጌል ምዕራፍ 10 ቁጥር 40 እና 42 ላይ ማቴዎስ ወንጌል ምዕራፍ 10 ቁጥር 40 እና 42 ላይ ነቢይን የሚቀበል የነቢይን ዋጋ ምን ይላል ያገኛል ይላል። ከእናንተ አንዱ ምን የሚል በስሜ ምን ውሃ ወይም ደግሞ አንድ ነገር የሚያደርግለት ሰው ምን ይላል እግዚአብሔር ይመልስለታል፣ ዋጋውን ይከፍለዋል። በሰማይ ላይ መዝገብን ይሰጠዋል። በምን ላይ? በሰማይ ላይ። ማናቸውም ነገር በምድር ለምታደርገው ከሰው አትጠብቅ፣ በሰማይ ላይ ግን ዋጋህን ምን ነው አገኛለሁ። እግዚአብሔር በሰማይ ላይ ነገር ግን እነግርሃለሁ በዚህ ምድር ላይ ግን 100 እጥፍ እንደምናጨድ ነው። እግዚአብሔር መልካሙን ዝራ ክፉን ዝራ ማናቸውም ነገር የ100 እጥፍ ግን እድል ፋንታ ሰጥቶናልና እግዚአብሔር 100 እጥፍ ያደርግልናል። እግዚአብሔር መስዋዕት አደርግ ሲል እንግዲህ ገንዘብህን ጭምር ምን ይላል? ሉቃስ ምዕራፍ 12 ቁጥር 32 እና 33 ላይ ገንዘብህን ስትሰጥ የሚያልቅ የማያልቅ የማይጠፋ መዝገብ ታከማቻለህ ይላል። የማያልቅ የማይጠፋ መዝገብ ታከማቻለህ። ሉቃስ ምዕራፍ 12 ቁጥር 32 እና 33 ላይ እንግዲህ እግዚአብሔር የማያልቅ የማይጠፋ ምን መዝገብ ለማከማቻት የምትፈልገው ምንድን ነው? በገንዘብ ላይ ስትጠቀም እግዚአብሔር በገንዘብ ይፈልገዋል ማለት ነው። አጠገባችሁ ነካ አድርጉትና አይኖ ገንዘብን መስጠት ከባድ ነው፣ ግን ገንዘብን እግዚአብሔር ይፈልገዋል ማለት ነው። በደለም ችግር የለም። ሶስተኛው መስዋዕትነት የሚጠይቀው እግዚአብሔር ወይ ደግሞ ቅናት የሚገለጠው በግድ ደስ ይበል፣ በግድ ደስ ይበል። ደስታ ከየትም አይደለም የሚመጣው። ደስታ ኦልሬዲ ጌታ ኢየሱስን በማወቅ አግኝተኸዋል። አኩርፈህ ብትገኝ እውነት እነግርሃለሁ ያኮረፍከው የጸሎት ህይወት ወይም ደግሞ ከበስተጀርባ የሆነ የሚያንተከትክ ሌላ ነገር ስላለ ነው እንጂ እውነተኛው ነገር ማኩረፍ በእግዚአብሔር መንግስት ውስጥ አይቻልም። ክርስቲያን ሆነ ብታኮርፍ ችግር አለበት። አጠገብና ካርጎና እየሰማል ነው ይሉት ቅናት በዚህ ገለጥ አታኩርፍ። አለማኩረፍ ትችላለህ። ለምንድን ነው ዳንኤል ያለው? ዛሬ በደንብ ነው የምንመለከተው። ዛሬ ሰው ትንሽ ነገር ነው የሚያሳስበው፣ ትንሽ ነገር ነው የምትበቃው። ምክንያቱም ውስጡ ገና የሚያስለው ተብሎ ቢነገር የሚያስለቅሰው ነገር አለ። አስታውሳለሁ አንድ ጊዜ የሚገርም ነገር አየሁ። እናቷ አልሞተች፣ የልጅቷ አልሞተች። ነገር ግን እናቷ የሞተችበት ቦታ ለቅሶ ሄደች። ከዛ በኋላ ወይኔ እናት እያስታለች እሷ እናቴ ሄዳ ምክንያቱም ከሁለት ቀን በፊት እኔና እሷ ስለ እናቷ ምን ብለን አውርተናል፣ ብዙ ነገር ተጫውተናል። ደነገጥ ላሳተለ ያሰብ ከዛ አስቢ ሆነሽ ነው ስላ እንዴት ታለቅስ እናቷ ቆናት የሞተች እኔ በእናት አሳዝናኝ ነው። ሰው ገባቷል። ምክንያት ነው ሐዘንን ለመጥራት በራሷ የደስታ መንፈስ ተሰጣቸው አይደል እንዴ ያለው። የደስታ መንፈስ ማነቃቃት ትችላለህ።